we will find ourselves መቀመጫውን ኔዘርላንድ ሄግ ያደረገው ዓለም አቀፉ የወንጀለኞች ፍርድ ቤት የስር ማዘዣውን ያወጣው እስራኤል ለፍርድ ቤቱ እውቅና መንፈጓን ያሳወቀችበትን ሂደት ውድቅ ማድረጉን ተከትሎም ነው ይላል የሲኤንኤቢሲ ዘገባ። የእስራኤሉ i24 ቴሌቪዥን ዘገባ እንደሚያመለክተው ደግሞ የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫው የፍርድ ቤቱ ትዕዛዝ ጸረ ሴማዊነት መሆኑን ጠቁሟል። እስራኤል ዜጎቿን ለመከላከል ስትል የፍርድ ቤቱ ጫና እጅ እንደማትሰጥም መግለጫው አመላክቷል። የፍልስጤማውያኑ ታጣቂ ቡድን ሐማስ በሁለቱ የእስራኤል ከፍተኛ ባለስልጣናት ላይ የወጣውን የስር ማዘዣ እንደሚደግፍ በመግለጽ ወደ ፍትህ ለመድረስ አስፈላጊ እርምጃ መሆኑንም አሳውቋል። የፍልስጤም አስተዳደርም የፍርድ ቤቱን ውሳኔ እንደሚያደንቅ ነው ይፋ ያደረገው። በጋዛና በምዕራብ ዮርዳኖስ ወንዝ ዳርቻ እንዲሁም በምስራቅ ኢየሩሳሌም የሚገኙ ፍልስጤማውያን ግን የዓለም አቀፉ የወንጀለኞች ፍርድ ቤት የስር ማዘዣ መውጣት የሚደግፉ ቢሆንም በተፈጻሚነቱ በኩል ግን ጥርጣሬ አለን ይላሉ። የእስራኤል የምንጊዜም ደጋፊ የምትባለው አሜሪካ በበኩሏ የፍርድ ቤቱን ውሳኔ ውድቅ ማድረጓንና የፍርድ ቤቱ አካሄድ የተሳሳተ መሆኑ እንደሚያሳስባት በሀገሪቱ ብሔራዊ ደህንነት ምክር ቤት ቃል አቀባይ ጆን ካርቢ በኩል አሳውቃለች። የተመራጩ የአሜሪካ ፕሬዚደንት ዶናልድ ትራምፕ የቅርብ ሰው የሆኑት እና የሪፐብሊካን ፓርቲ አባሉ ሊንዲ ግራሃምም አደገኛ ቀን ሲሉ ለጠሩት የዓለም አቀፉ የወንጀለኞች ፍርድ ቤት የስር ማዘዣ መውጣት ሀገራቸው በፍርድ ቤቱ ላይ ማዕቀቦችን በመጣል ምላሽ እንደምትሰጥም አመላክተዋል። በጠቅላይ ሚኒስትር ቤንያሚን ኔታንያሁና ከስራ ባባረሯቸው የወፍት ጋላን ላይ እንዲያዙ የወጣው የስር ማዘዣ ፖለቲካዊ አይደለም ያሉት የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል ደግሞ የፍርድ ቤቱ ትዕዛዝ በህብረቱ አባል ሀገራት ውስጥ የሚከበርና የሚፈጸም ስለመሆኑ አስረድተዋል። በተመሳሳይ ሁኔታ ኔዘርላንድ፣ ጣሊያን፣ ኖርዌይ፣ ስዊድን፣ አየርላንድ፣ ኦስትሪያ፣ ካናዳ እንዲሁም መካከለኛው ምስራቅ ሀገራት የፍርድ ቤቱን ትዕዛዝ የሚቀበሉትና የሚተገብሩት መሆናቸውን በይፋ አሳውቀዋል። ከፍልስጤማውያን ጎን ያላትን አጋርነት ስትገልጽ የነበረችውና ክሱን ወደ ዓለም አቀፉ ፍርድ ቤት ከወሰዱት ሀገራት መካከል አንዷ ደቡብ አፍሪካም ለተፈጻሚነቱ እሰራለሁ ማለቷን ኤስኤቢሲ ቴሌቪዥን ጣቢያ ዘግቧል። ፈረንሳይና እንግሊዝ ደግሞ የፍርድ ቤቱን የስር ማዘዣ እንደሚያከብሩ ቢገልጹም በሀገራቸው በሚኖረው ተፈጻሚነት ዙሪያ በግልጽ ያሉት ነገር የለም ነው የተባለው። እንደ ሃንጋሪና አርጀንቲና ያሉ ሀገራት በበኩላቸው የዓለም አቀፉ የወንጀለኞች ፍርድ ቤት ትዕዛዝን በመቃወም ከፍርድ ቤቱ ጋር እንደማይተባበሩ ገልጿል ነው የተባለው።